በቅድስት ከተማ አክሱም በጨለማው እኩለ ሌሊት የተተኮሰው ያ ጥይት ማንን ኢላማ ያደረገ ነበር? የሁለቱ ታዋቂ የትግራይ ሊቃነ ጳጳሳት ሕይወትስ አደጋ ላይ የወደቀው በምን ምክንያት ነው? ሰላማዊው መንፈሳዊ ማደሪያ በድንገት እንዴት በጭንቀትና በተኩስ ድምፅ አስተጋባ? በአክሱም ከተማ የተከሰተው የግድያ ሙከራ መላ ሕዝቡን አስደንግጧል። ሰኔ 30 ቀን 2018 ዓ.ም ሌሊት 6 ሰዓት ተኩል ገደማ በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ጽሕፈት ቤት ውስጥ የሚገኘው የጳጳሳት መኖሪያ ህንፃ በድንገት በከባድ ድንጋጤ ተናወጠ። ብፁዕ አቡነ ናትናኤልና የሲኖዶሱ ዋና ጸሐፊ ብፁዕ አቡነ አረጋዊ በተኙበት ክፍል ላይ ጥይት ተተኮሰ። በተለይም በአቡነ አረጋዊ ማረፊያ ክፍል ላይ ያረፈው ጥይት የክፍሉን ጣሪያ አውድሞ ግማሽ ብሎኬት ገንጥሎ እስኪወድቅ ድረስ ከባድ ጉዳት አድርሷል። በጥቅሉ 3 ጥይቶች መተኮሳቸውም ተረጋግጧል። የመንበረ ሰላም ከሳተ ብርሃን ላዕላይ ቤተ ክህነት ድርጊቱ የግድያ ሙከራ ነው ሲል በይፋ ጠርቶታል። ነገር ግን ነገሩ ሁሉም እርስ በርሱ የሚጋጭ አስገራሚ ጥያቄዎችን አጭሯል። በወቅቱ በስፍራው የነበሩት አቡነ ናትናኤል ወደ ቤታቸው አቅጣጫ ከተተኮሰው በስተቀር የግድያ ሙከራ የለም፣ የግድያ ሙከራ የሚያስፈጽም ነገር ኖሮን አያውቅም በማለት ጉዳዩን ቀለል አድርገውታል። በሌላ በኩል ደግሞ አባቶች ሰሞኑን በትግራይ ክልል ስላለው የግዳጅ ወታደራዊ ምልመላ የሰጡት ጠንከር ያለ አስተያየት ለዚህ ጥቃት መንስኤ ሊሆን ይችላል የሚሉ ጥርጣሬዎች በማህበራዊ ሚዲያ ላይ በስፋት እየናኙ ነው። ይህ ጥቃት የአጋጣሚ ክስተት ወይስ ሆን ተብሎ የተቃጣ ማስፈራሪያ? ህዝቡ እውነታውን ለማወቅ ጓግቷል። የአክሱም ከተማ ፖሊስ የወንጀል ምርመራ ክፍል 3 ተጠርጣሪዎችን በቁጥጥር ስር መዋሉንና ድርጊቱ የተፈጸመው በራሳቸው በጥበቃ አባላት መሆኑን በይፋ አስታውቋል። ለመሆኑ ጥበቃዎቹ ለምን በሊቃነ ጳጳሳቱ ላይ ተኮሱ? ከጀርባ ያለው እውነተኛ ሴራ ምንድን ነው? አባቶችስ አሁን በምን ሁኔታ ላይ ይገኛሉ? ሁሉንም በዝርዝር እንነግራችኋለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲዩብ ቤተሰቦች። ሰርክቲዩብ ወቅታዊና ታማኝ መረጃዎችን ወደ እናንተ የሚያሻግር ቻናል ነው። በዛሬው መሰናዶ በአክሱም ከተማ የሃይማኖት አባቶች ላይ ስለተሰነዘረው የግድያ ሙከራ የተሰማውን መረጃ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። የቅድስት ከተማ አክሱም ምሽት እንደ ሁል ጊዜው ጸጥታ ተጎናጽፏል። ነገር ግን ሰኔ 30 ቀን 2018 ዓ.ም እኩለ ሌሊት 6 ሰዓት ከ30 ሲል ይህንን ታሪካዊ ጸጥታ የሚቀድ አስፈሪ ድምፅ ተሰማ። የጥይት ድምፅ፣ ያውም የሰላም መናኸሪያ በሆነው በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ጽሕፈት ቤት በጳጳሳቱ ማረፊያ ህንፃ ላይ። በወቅቱ በህንፃው ውስጥ 2 ታዋቂ አባቶች ነበሩ። ብፁዕ አቡነ ናትናኤልና የሲኖዶሱ ዋና ጸሐፊ ብፁዕ አቡነ አረጋዊ። አባቶች በሰላም ተኝተው በነበረበት ያ ቅስፈት ክፍላቸው በድንገት በባሩድ ጭስና በድንጋጤ ተናወጠ። ጥቃቱ በተለይ ያነጣጠረው አቡነ አረጋዊ ባረፉበት ክፍል ላይ ነበር። የተተኮሰውም ጥይት የክፍሉን ጣሪያ አውድሞ የህንፃውን ግማሽ ብሎኬት ገንጥሎ እስኪወድቅ ድረስ ከፍተኛ ጉዳት አደረሰ። በጥቅሉ 3 ጥይቶች ተተኩሰዋል። ሌሊቱ ሳይነጋ በከፍተኛ ድንጋጤ ውስጥ የነበሩት አባቶች በጥበቃ ሰራተኞቻቸው በኩል ሁኔታውን ለማጣራት ሞከሩ። የጥበቃ አባላቱ ግን አንድ ሰው በዛ በኩል ሲያልፍ አይተን ተኮስንበት አምልጦ ሄደ የሚል ግራ የሚያጋባ ምላሽ ሰጧቸው። ነገር ግን እውነታው ሌላ ነበር። ጉዳዩን ወዲያውኑ የደረሰበት የመንበረ ሰላም ከሳተ ብርሃን ላዕላይ ቤተ ክህነት ድርጊቱን በተጠና መልክ የተደራጀ የግድያ ሙከራ ሲል በይፋ ፈርጆታል። ነገር ግን ታሪኩ እዚህ ላይ አያበቃም። ይልቁኑ ይበልጥ ሚስጥራዊና አወዛጋቢ መልክ መያዝ የጀመረው ከአባቶች ምላሽ በኋላ ነው። ብፁዕ አቡነ ናትናኤል በሰጡት ቃል ከቤተ ክህነቱ መግለጫ ፍጹም የተለየ ሀሳብ ሰነዘሩ። ብፁዕነታቸው ሲናገሩም ወደ ቤታችን አቅጣጫ ከተተኮሰ በስተቀር የግድያ ሙከራ የለም። እኛ የግድያ ሙከራ የሚያስፈጽም ነገር ኖሮን አያውቅም፣ ሊኖረንም አይችልም በማለት ጉዳዩን ቀለል አደረጉት። ይሁን እንጂ ማህበራዊ ሚዲያው ሌላ ጥርጣሬ ማውጠንጠን ጀመረ። አባቶች በቅርቡ በትግራይ ክልል እየተካሄደ ስላለው የግዳጅ ወታደራዊ ምልመላ የሰጡት ጠንከር ያለና ህዝባዊ ወቀሳ ለዚህ ጥቃት መነሻ ሊሆን ይችላል የሚሉ ድምጾች በከፍተኛ ሁኔታ እየናኙ ነው። ይህ ጥቃት ማስፈራሪያ ነበር ወይስ የአጋጣሚ ክስተት? እውነታው ሲገለጥ ግን ከፖሊስ የተሰማው መረጃ ደግሞ እጅግ አስደንጋጭ ሆኗል። እውነቱ መውጣት የጀመረው በማግስቱ ጠዋት የአክሱም ከተማ ፖሊስና የጸጥታ አካላት ወደ ስፍራው ሲደርሱ ነው። የከተማው ፖሊስ የወንጀል ምርመራ ኃላፊ አቶ አሰፋ ገብረ ማርያም እንደገለጹት በቦታው ላይ የተተኮሰው አንድ ጥይት ብቻ እንደሆነና ድርጊቱ የተፈጸመውም ከውጭ በመጣ አካል ሳይሆን በራሳቸው በሊቃነ ጳጳሳቱ የጥበቃ አባላት መሆኑ
ተረጋገጠ። ፖሊስ ወዲያውኑ የጥበቃ አባላቱን ጨምሮ 3 ተጠርጣሪዎችን በቁጥጥር ስር አውሎ ጥብቅ ምርመራ መጀመሩንም ይፋ አድርጓል። ሊቃነ ጳጳሳቱ እኛን የሚገድል ጠላት የለንም እያሉ ባለበት ጥበቃዎቻቸው ግን ማረፊያ ክፍላቸውን በጥይት አናውጠውታል። ለመሆኑ ጥበቃዎቹ ይህንን ለማድረግ ምን ገፋፋቸው? ከጀርባው የተደበቀ ሌላ የፖለቲካ ሴራ ይኖር ይሆን? መርማሪዎቹ የሚደርሱበትን የመጨረሻ ውጤት እንደምናደርሳችሁ እየገለጽን የዛሬውን በዚያ በቃን። አብራችሁን ስለቆያችሁም እያመሰገንን ዳግም እስክንገናኝ በያላችሁበት ሰላም